ለምንድን ነው የማልፈልገው ውጤት የሚመጣው? ሳብኮንሽስ ከሆነ ነገር ጋር ነው የሚታገሉት። ኮንሽስ ማለት ነው በሌላ ነገር። ኦኬ። ስለዚህ ይሄ ውጤት ማንነታችን እስከሚለወጥ ድረስ በዚሁ መንገድ ነው የሚቀጥለው። ለምን? ውጤቶቻችን በሙሉ የሚመነጩት ከኛ ውስጥ ነው። መቀበል ያስቸግራቸዋል። ይሄ እኔ እኮ ክፉ አለቃ ስላለኝ ነው እንጂ እኮ የዛሬ 2 ዓመት ነበር ማደግ የነበረብኝ። ለምን ክፉ አለቃ ጋር ተከተል? ካሉ ብዙ ደጋግ አለቆች ያ ክፉ ጋር እግርሽን ወሰደ። ዋይ እኔ እኮ ከሲኦል ከወጣች ሴት ጋር ነው የምኖረው ይላል አንዳንዱ ባል። አንተ በዛው አካባቢ ነበርክ ማለት ነው። ከየት ታገኛታለህ? መቼም እዛው አካባቢ ካለው አገር ሰፈራቸው አንድ ቦታ ካልሆነ ልታገኛታችሁ። ሰዎች ከገዛ ውስጣቸው ነው ውጤት ቢያመጡት ከሌላ ቦታ ነው። በነገራችን ላይ ለመጀመሪያ ጊዜ እንደዚህ አይነት መረጃ የሚሰጥ መጽሐፍ ሳነብ መቀበል አቃተኝ። ምክንያቱም እንዴት ሊሆን ይችላል? ኢትዮጵያ ውስጥ የተወለደና አሜሪካ ውስጥ የተወለደ አንድ አይነት ነው። አዎ። በኋላ ላይ ግን ምን አየሁኝ መሰለህ? ምናልባት ሆም አሎን የሚል ፊልም አይቶ የሚያቅሰዋል። ሆም አሎን የሚል ፊልም እስኪ አይቶ የሚያቅሰዋል። ኦኬ። ሆም አሎን ላይ አይታችሁ ከሆነ አንድ ቦታ ላይ እዛ ፊልም ላይ አክት የሚያደርገው ልጅ የሆነ ቦታ ላይ ይሄዳልና ኒውዮርክ ከተማ ውስጥ የዚህ ዓለም የመጨረሻ በቃ የተጎሳቆሉ የጎዳና ተዳዳሪዎች የሚኖሩበት ቦታ ላይ ኒውዮርክ ከተማ ውስጥ ነው። በነገራችን የዓለም የፋይናንሻል ሀብ ናት። በጣም ውበት የሚገለጥበት የተባለ ነው። ኒውዮርክ ውስጥም እንደዛ የሚኖሩ ሰዎች አሉ። አዲስ አበባም ውስጥ ሌላ ዓለም ላይ እንደማይኖር የሚኖሩ ሰዎች አሉ። ኢትስ ኖት ዘ ፕሌስ። ኦኬ። ስለዚህ ይሄን አይደንቲቲ ካለወጥን ህይወታችን በዚህ መንገድ ነው የሚለወጠው ማለት ነው። ሰው ወደ ራሱ መለስ ብሎ ውስጡ ያለውን ፕሮግራም መለወጥ ያስፈልጋል። እሱ እና ኦኬ። ይሄን ተመልከቱ። አዲስ የተወለደ ምንም የማያውቅ ህፃን ነው ብለን እናስብ። ይሄ ህፃን ግን የሚወለደው ዝንጀሮች መካከል አለ ሰዎች መካከል ያ የሚወለድበትን ማህበረሰብ ኮሌክቲቭ ማይንድ ባህል ብለን የምንጠራው አስተሳሰብ ሁሉ ነገር እሱ ተደምሮ አንድ ላይ ማህበረሰቡ የሚያስብበት መንገድ ነው ብለን እናስብ። ይሄ ህፃን የማህበረሰቡ ቀለም ነው የሚወስድ። ዳትስ ኢት። ለዚህ ነው መለወጥ በጣም ያስቸግራል። ኦኬ። ያ አይደንቲቲ ከወሰድነው በኋላ አይደንቲቲያችን ነው ውጤት እናመጣለን። መረዳት የሚገባን ነገር አይደንቲቲ አስበን የምናስወግደው ወይም አስበን የምናደርገው ነገር አለ። ስንኖረው ራሳችንን የምናገኘው ነገር። ስለዚህ ሳብኮንሽስ ነው ማለት ነው። ይሄ አይደንቲቲ ደግሞ በተራው ውጤት ያመጣልን። ገቢያችን የሚመጣው ከምንሰራበት መስራት የተፈጠረ ከምንኖርበት አገር ውስጥ አለ። የኛ ገቢ የሚመጣው ለራሳችን ካለን መልክ ውስጥ ነው። ሰዎች በደረሳቸው እንዲህ ነኝ አእምሯቸው አያውቁትም እንጂ የህይወታቸው ውጤት ያሳያል። እምነታችንን የሚያሳየው ውጤታችን። ስለዚህ ይሄን ውጤት አውቶማቲክ የሆነውን የተገለጠውን ውጤት ለመለወጥ ይታገላሉ ሰዎች ማለት ነው። ከውጤት ጋር መታገል አይለውጥም። ይሄን በእርግጠኛው ይነግራቸዋል። አሁን ገቢያችንን ብቻ ማሻሻል ችግራችንን ይፈታል ብለን ብናስብ ወይ 2 ቦታ መስራት ወይ አዲስ ትምህርት መማር ወይ እንደዛ ይመስለናል። ብታደርጉትም ያን ችግር አትፈቱት። በመጀመሪያ ደረጃ ሰው ከገንዘብ ጋር ያለው እንደመነፍሳው ስነልቦናዊ ፓተርን መለወጥ ያስፈልጋል። እንግዲህ ከጊዜ አንጻር እሱን ነገር እንዴት እንደሚሆን ላሳያችሁ አልችልም። ውጤቶቻችን የሚመጡት ከአይደንቲቲያችን ውስጥ ከሆነ አይደንቲቲያችን የተቀዳው ከማህበረሰቡ ከሆነ ሪቫይዝ የምናደርጋቸው ነገሮች እስከሌሉ ድረስ በውስጣችን በኩል ያለው ማንነት እስከተጠበቀ ድረስ ያ ማንነት የሚያመጣቸው ውጤቶችም እንደነበሩ ይቀጥላሉ ማለት ነው። ስለዚህ አሁን ምንድነው መደረግ ያለበት? ሰው አዲስ ማንነት መልበስ አለበት። ከዛ አዲስ ማንነት ውስጥ አዲስ ውጤት ይወጣል። አዲሱ ውጤት በገንዘብም በጤናም በፈለጋችሁት ነገር ተርጉሙ። በቤተሰብ ግንኙነት ዋታ ይበል። ማንነታችን በውስጥ በኩል ሲለወጥ ራሳችንን የምንስልበት ቦታ ሲለወጥ በውጭ በኩል የሚገለጠው ህይወታችን ከዛ ጋር እኩል እየተለወጠ ይመጣል። እንግዲህ ዓለምን ወደ 2 ከፍለን ብናይና ለመኖር የሚታገሉ ሰዎችና ዓለምን የሚለውጡ ሰዎች መካከል ያለው ልዩነት ምንድን ነው የምትባሉ ምንድነው? አንዳንድ ሰው የብዙ ሚሊዮን ሰዎችን ህይወት ተሸክሞ ይኖራል። አንዳንዱ ሰው የገዛ ራሱን የሚቀጥለውን ሚል ለመስራት የሚቀጥለውን እራትና ምሳ ለማግኘት ይታገላል። ሁለቶቹ መካከል ያለው ነገር ምንድን ነው? ግለሰብን ማኖር አለመቻልና ለብዙ ሚሊዮን ሰው የሚተርፍ ነገር ዓለምን የሚለውጡና ራሳቸውን መመገብ ያልቻሉ ሰዎች መካከል ያለው ልዩነት ምንድን ነው? ይህን መጽሐፍ ሳነብ ነው ያገኘሁት። ምናልባት ብታነቡት በጣም ተጀስ ታደርጋቸዋል አሉ በብዙ ቦታዎች ላይ። ይሄ ሰው
በ61 ዓመቱ ነው የፕላስቲክ ቀዶ ጥገና ይሰራ የነበረ እጅግ በጣም ታዋቂ ሐኪም። ከዛ በኋላ ምንድነው ሲያደርግ የነበረው? አፍንጫዬ ተጣሟል አቃና ይሉታል፣ አፍንጫቸውን ያቃናል። ቆዳዬ ተጨማዷል ዘርጋ ይሉታል፣ ቆዳቸውን ይዘረጋል። ጡቴ አድጓል ቀንስ ይቀንሳል፣ አንሷ ጨምር ይጨምራል። ማንኛውንም ከውበት ጋር የሚገናኝ ሰርጀሪ ይሰራል። ከዛ በኋላ ግን የተገነዘበው ነገር ምንድነው መሰላችሁ? ከመስራቱ በፊት ቀዶ ጥገናውን ካሜራ ፊት ለፊት ያስቀምጣቸውና በ9 በኩል ያነሳቸዋል ፎቶ። ፊት ለፊት ላይ አንድ ከላይ ወደ ታች፣ አንድ ፊት ለፊት፣ አንድ ደግሞ ከታች ወደ ላይ። በዚህም በኩል አንድ ከፍ ብሎ፣ አንድ ከፊት እኩል፣ አንድ ደግሞ ዝቅ ብሎ፣ በዚህ በኩል እንደዛ። ከዛ ዶኪመንት ይደረግና ይቀመጣል። እሱ ብርሃን አስተላላፊ ፕላስቲክ ላዩ ላይ ይቀመጥና ልክ ሰርጀሪው ተሰርቶ ከዳኑ በኋላ አሁንም እንደዛው አይነት ፎቶ ይነሳል። ከዛ በአንድ በኩል እኩል የተነሱትን ፎቶዎች ጎን ለጎን ያደርግና እንዴት እንደተሻሻለ አይሻለ ሚስተር ዶክተር ማትስ ምንም የተለወጠ ነገር የለም። አፍንጫ ጠማማ ነበር፣ አሁን ጠማማ። ጡቴ ትንሽ ነበር፣ አሁን ትንሽ። ምንም የሚለወጥ ነገር አያዩ ነበር አብዛኞቹ ሰዎች። ከዛ በኋላ በጣም ይገረም ነበር። እሱ እርግጠኛ ነው እንደተሻሻለ። ከዛ በኋላ ምንድን ያለው? ሰዎች በአካላዊ መስታወት ፊት ቆሞ ፊታቸውን ሲያዩ የውጭውን መልክ መስታወት ውስጥ እንደሚያዩት በውስጥ በኩል ደግሞ የሚያዩት ሌላ መስታወት አላቸው፣ ሌላ መልክ አላቸው ብሎ ነው ያመነው። ሰልፍ ኢሜጅ ሳይኮሎጂ ያመጣው እሱ ነው። ምን ማለት መሰላችሁ? ሰዎች በደመ ነፍስ ራሳቸውን የሚያዩበት መንገድ አለ። በምን እናውቃለን እንዴት እንደሚያዩ ካላችሁ፣ ገንዘብንና እናንተ ጎን ለጎን አድርጋችሁ እንዴት በደመ ነፍሳችሁ እንደምታዩ ማወቅ ከፈለጋችሁ ሂዱና ባንክ አካውንታችሁ ነው። አለቀ። ውጤት አይዋሽም። ግንኙነት ውስጥ የሰው ልጆችን እንዴት እንደምትመለከቱ፣ ወንድ ሴቷን እንዴት እንደሚያያት፣ ሴት ወንዱን እንዴት እንደምታይ ማወቅ ከፈለጋችሁ ግንኙነቶቻችሁን ተመልከቱ። ዛት ምንም ፍልስፍና ምናምን አያስፈልግም። ሴት በህይወታችሁ ውስጥ የተገለጡ ማስረጃዎች በደመ ነፍስ የምታምኑትን እምነት ነው የሚያሳዩት። አለቀ። ስለዚህ ከውጤቶቻችን ጋር አንጣላ። ምክንያቱም ሪል ናቸው፣ እውነት ናቸው፣ መሬት ላይ ያሉ ነገሮች ናቸው። በአእምሮ አንፈልጋቸው፣ ግን ሳናውቀው እነዛን ውጤቶች ነው ከዓመት ዓመት የምንሰራው። ለምን ቢባል ውጤቶቹን የሚሰራው እኛ ውስጥ የያዝነው ምስል ነው እንጂ እኛ አይደለንም። ምን ማለት መሰላችሁ? ራሳቸውን ሲያዩ በተለይ እንዴት ታዩት መሰላችሁ? እኔ አሁንም በራሴ ኤክስፔሪየንስ ነው የማውቀው። ከእናንተ በጣም የተሻለ ህይወት የሚኖሩ የሚመስሏቸው ሰዎች፣ ለምሳሌ በጣም ትላልቅ ባለሀብቶች የተሰበሰቡበት ጉባኤ ላይ ድንገት ዝው ብላችሁ ብትገቡና ከነሱ ጋር እስኪ ተጫወቱ ብትባሉ ምቾት የሚነሳችሁ ከሆነ ምቾቱን የነሳችሁ ነገር ምንድን ነው? ዳስ ዘ ኩዌስችን። ህይወትን የምናየው በደመ ነፍስ ነው ማለት ምን ማለት መሰላችሁ? አናውቀውም እንጂ በዛኛው መንገድ ነበር ራሳችን ልክ እንደማይገባን አድርገን ነበር የምንመለከተው ማለት ነው። አሁን እንግዲህ ህይወትን የሚገዛው ደግሞ የሚያስበው አእምሮ ሳይሆን ደመ ነፍሳዊ አእምሮ ነው። ስለዚህ ሁለቶቹ መካከል ያለው ልዩነት የሚወስነው አይደንቲቲ ነው። አይደንቲቲ ነው መልካችን ማለት ነው። ፈጠን ብዬ ልጨርስላችሁ። እሺ እንግዲህ ይሄን ከተረዳን እያንዳንዱ ሰው ውስጥ ፈጣሪ የሰራው ፓሽን አለ፣ ስጦታ አላቸው። በነገር ሁሉም ሰው ስጦታ አለ። ያን ስጦታ ማህበረሰቡ ውስጥ ካሉ ችግሮች በአንዱ ላይ ቁጭ ብሎ ኢምፕሊመንት ቢያደርግ፣ እሴት ቢፈጥር፣ የዓለምን ችግር የሚፈታ ነገር ወደ ገበያ ብታመጡ፣ ምናልባት ካፒታል የለኝም ምናምን ልትሉ ትችላላችሁ። አሉ መንገዶች። ያን ማድረግ ብችሉ እያንዳንዱ ሰው የብዙ ሚሊዮን ሰዎችን ችግር የሚፈታ ነገር ውስጡ ይዟል። ራሱን ያወቀ ሰው ውስጡ ያለውን ፓሽን ማየት ይችላል። ፓሽኑን ያየ ሰው በሌሎች ሰዎች ህይወት ውስጥ ያሉትን መዓት ችግሮች ማየት ይችላል። ችግሩን የሚፈታ ነገር ወደ ገበያ ያመጣችው ቀን ህይወታቸው ፎርዋንስ ነው የሚለወጠው። ዳሴ ቅድም እንደነገርኳችሁ ከገንዘብ ላይ አይናችንን አንስተን እሴት ወደሚፈጥር ነገር ስናደርግ ገንዘቡን ውሎ አድሮ ማግኘታችን የማይቀር ነገር ይሆናል ማለት ነው። ባጭሩ እንደዚህ ነው። አንድ ሰው ስጦታ ካለው በተሰጠው ስጦታ የሌላን ሰው ችግር ከፈታና ህይወቱን ካሻሻለ ቫልዩ ከፈጠረ ማለት ነው። በሌላ አነጋገር በዚህ ዓለም ላይ መኖር የሚፈልገውን የትኛውም ነገር ማድረግ ይችላል። አሁን ለምሳሌ በዚህ ሰዓት እያገለገልኳቸው ነው። ምንም የምሰጣችሁ ማቴሪያል የለም እንደምትገነዘቡ። እንደዚህ ሰዎች ፊት ቆሜ ደስ የሚለኝን ነገር ሳካፍል ሰዎች ገንዘብ ይከፍሉ። ደስ የሚለኝን ነገር እየሰራው ስራ እየሰራው ሳይሆን የጨዋታ አይነት ነገር እያደረኩ እንጆይ እያደረኩ
ሰዎች ለዚህ ለማድረገው ነገር ገንዘብ ይከፍላሉ። ዳስ ያ ማለት ምን ማለት ነው? ፓሽኔን ለሰዎች ችግር በሚፈታ መንገድ ፓኬጅ ሳደርገው ያ ነገር የሰዎችን ህይወት የሚፈታ ቫልዩ ስለሆነ ችግሮችን እየፈታን በሄድን ቁጥር የምንፈልገውን ዋጋ ማግኘት እንችላለን ማለት ነው። ባጭሩ የተሟላ የኢምፓክት ህይወት ማለት ባለን ተሰጥኦ የምንፈጥረውን እሴት ፈጥረን የሰዎችን ችግር ከፈታን የተሟላ ህይወት መኖር እንችላለን። ዳትስ ላይፍ ኦፍ ኢምፓክት። አሁን እንግዲህ ኢትዮጵያ ውስጥ አጠር ጊዜ አለን። ኦኬ ጥያቄ ልጠይቃችሁ። 130 ሚሊዮን አካባቢ አለ ብለን እናስብ። ኢትዮጵያ ውስጥ ተጨባጭ ነገር ነው የምነግራችሁ። ምን እድል እንዳለ ፕሮዲውስ እያደረጋችሁ ነው ብላችሁ የምታስበው ከሆነ ቁጭ በሉና እንዴት ባረግ ወደ ሌላ ደረጃ ላበጣው እችላለሁ ብለን ማሰብ እንችላለን ማለት ነው። እንግዲህ ኦፖርቹኒቲዎች በጣም ብዙ እየመጡ ነው። እኔ አንድ ባንድ ዘርዝሬ አልጨርስም፣ የተወሰነው ብቻ። ካፒታል ማርኬት አለ። አሁን ገንዘብ ለሌላቸው ሰዎች መነሻ ካፒታል የለንም ለምትሉ በብዙ አይነት ደግሞ እየመጣ ነው። አሁን የኢትዮጵያ መዋለ ንዋይ ገበያ ብቻ አይደለም፣ ሌሎች የዛ አይነት ቨርሽኖች እየመጡ ነው። ፋይናንስ ኢዝ ጎይንግ ቱ ቢ አቬይላብል የእውነቱን የምትፈልጉ ከሆነ። ቪዛ ፍሪ ሙቭመንት የአፍሪካ ሀገራት ምን እያደረጉ እንደሆነ ታውቃላችሁ። አለን የምትሉትን ሙያ አለን የምትሉትን የሚሸጥ ነገር ማበርከት ከፈለጋችሁ ኦን አራይቫል ቪዛ ወይም ደግሞ ምንም ቪዛ የማይጠየቅበት አፍሪካ ውስጥ የትኛው አገር አውሮፕላን ላይ ወጣችሁ ብቻ የምትሄዱበት፣ ባቡር ላይ ብቻ ወጣችሁ የምትሄዱበት እድል በጣም እየተመቻቸ ነው። 2 ዓመት አይፈጅም። ስለዚህ አንድ ሰው በኢትዮጵያ ድንበር ውስጥ ብቻ የተከለለ ነገር አለ ማለት there's much to be done። በጣም ብዙ ኢመርጂንግ ቴክኖሎጂዎች አሉ። አንድ በአንድ ለማውራት ጊዜ የለኝም ልተወው እና ፈጣን ኢንተርኔት በየወረዳ ከተማው እየገባ ነው። ይሄ ማለት ምን ማለት መሰላችሁ? የትኛውም ሰው ወረዳ ከተማ ውስጥ ሆኖ ግሎባል ቢዝነስ ማካሄድ ይችላል። እኔ አሁን ከአዲስ አበባ ወጣው አልወጣው ምንም ማተር የሚያደርገኝ ነገር የለም። ኢንተርኔት ያለበት የትኛውም ቦታ ሄጄ ማገለግላቸውን ሰዎች ማገልገል ኢትዮጵያ ውስጥ ከኢትዮጵያ ውጭ ያሉትን አሁን እንደምናደርገው። በነገራችን ላይ እናንተ የምታዩት የፊት ለፊቱን ነው። በጀርባ በኩል ደግሞ የምናገለግላቸው ሰዎች አሉ። ገንዘብ ከፍሎን የምናገለግላቸው ሰዎች አሉ። የእውነት የሰዎችን ህይወት ለውጬ የኔን ልለውጥ ብሎ ለሚያስብ ሰው ብዙ እድል እየመጣ ነው በብዙ አይነት መንገድ። ስለዚህ እንግዲህ ይሄን አንድ በአንድ እያወራን ብንቀጥል ጊዜ የምነግራችሁ ነገር ግን ምንድን ነው፣ በትልቁ አልሙ፣ አእምሯችሁን ወጣ አድርጉና እስኪ ሌላ እድል ምናልባት ቢኖር ብላችሁ ማሰብ ጀምሩ። ኔጌቲቭ ነገር ከሚነግሯችሁ ጓደኞቻችሁ ጋር ተለያዩ። እሱ ነው የምነግራችሁ። ተሟሙቃችሁ ተደስታችሁ ህልማችሁን ነድፋችሁ ምናምን ወደ ተግባር ስትሄዱ ልክ እነሱ ጋር ስትደርሱ ምንድነው ደግሞ ዛሬ ሆንኮ የሚሏችሁ ከወጣችሁበት የሚወርዶቹ ሰዎች ካላችሁ ፕሊዝ የተውን ግንኙነታችሁን ትንሽ ላላሩ። በኢንተርኔትና አሉታዊ በሆኑ ነገሮች ላይ የምታጠፏቸው የሚመርዙን ነገር ላይ የምናጠፋውን ጊዜ ሰብሰብ አድርገን የሆነ ጠቃሚ ነገር ላይ ብናደርግ ኢትዮጵያ ውስጥ በትንሹ 3 ሰዓት ኢንተርኔት ሰርፍ ማድረግ ወጣት የለም። እሱን ወደ 1 ሰዓት ብንቀንሰው እንደው ባንተው እንኳን ማድረግ ብንችል ህይወታችን ላይ ብናተኩር 40 ዓመት እድሜ ላይ ስንሆን ህይወታችን መሳካት ይጀምራል። 60 ዓመት ላይ ስንሆን ሙሉ በሙሉ ስራ ትተን ያስተዋጽኦ ስራ መስራት እንችላለን። በዚህ አይነት መንገድ ከሄድን የእኛንም የሀገራችንን ሁኔታ እንደውጣለን። በጣም አመሰግናችኋለሁ ስለተሰጣችሁ።